ስንፈተ ወሲብ ከብልት ሳይዝ ጋር ምንም ያገናኘው ነገር የለም ምንም ያገናኘው ነገር የለም የሚባል የብልት ሳይዝ አለ አንሄልዚ የሚባል ሳይዝ honestly speaking ማይክሮ ፒነስ ተብሎ የሚመደበው አለ 7 ሴንቲሜትር እና ከዛ በታች that's ማይክሮ ፒነስ ነው ግን ማይክሮ ፒነስ ራሱ like የብልት ዝግጁነት ማጣት ተብሎ አዘር ሪስክ ፋክተር አልተቀመጠም ኢሬክሽን like ብልት ዝግጁነትም ሆነ ምናምን ማተር የሚያደርገው በሌሎች ነገሮች ናቸው ነርቭ ጥሩ ከሆነ ደም ስሮች እየሰፉ ደም ይቀበል ከሆነ ጡንቻዎቹ ጠንካራ ሆኖ መቆም የሚችሉ ከሆነ ይቆማል ትንሹን ብልት ይቆማል ትልቁን ብልት ይቆማል ከዛስ ትልቅ ብልት አሁን 15 16 ሴንቲሜትር የብልት ዝግጁነት አጥተው የሚመጡ ክላይንቶች አሉኝ so size matter አያደርግም by the way ትልቁም ስንፈተ ወሲብ ያጋጥማል ትንሽ ሆነ ማለት ደግሞ ስንፈተ ወሲብ ያጋጥማል ማለት አይደለምና አብዛኞቹ by the way desperate የሚሆኑት ምንድነው ብልቴ ሳይዙ ትንሽ ከሆነ ፐርፎርም አላደርግም ማለት ነው የሚባል ነገር አዎ እሱ ነገር honestly speaking ሊያጋጥም ይችላል አሁን አያጋጥምም ማለት በተለይ ደግሞ የሴቷ ማህፀን ሳይዝ በጣም ሰፊ ከሆነ ወይም ኤክስፒሪየንስ ያላት ከሆነች ድንግል ካልሆነች ድንግል አለመሆንም ብቻ አይደለም ከወለደች በኋላ ራሱ የሴት ልጅ ማህፀን ይሰፋል አይደለ አንጻራዊ ይሰፋል ስለዚህ ላያረካት ይችላል አይደለ እሱን እንግዲህ ምንም መደረግ አይችልም honestly speaking አሁን እሱንም እንትን ነው አሁን እኔ የሚያናድደኝ ምን እንደሆነ ልንገር የነዚህ ወንድ በጣም ጭንቀት ተጠቅመው ማርኬት የሚያደርጉት ሰዎች መኖራቸው so scientifically የለም believe me scientifically የሆነ የሚሸጥ ነገር ቢኖር እንደዚህ አይነት ነገር ቢኖር ራሴ ነኝ ማስገባው I swear I will do it በጣም ማርኬቱ በጣም ዲማንድ አለ በጣም ዲማንድ አለ ግን ሰፕላይ የለው ሪል ሚሰራ ነገር የለም ስለዚህ እንደ ሐኪም ኮንፊደንትሊ የሚያሳድግ ነገር የለም don't try ማትልፉ so ማንኛውም አይነት ወንድ ከጠየቅኩኝ ማለት ነው they want a virgin woman አድረለ ማግባት የሚፈልጉት ድንግል የሆነች ሴት ናት ለምን ኮምፓሪዝን የለም ማለት ሎወስት ስታንዳርድን ቢሰጣት ኮምፔር የምታደርገው ነገር ያላትም ከከበደ ጋር ካየለ ጋር ታወለ ኤግዛክትሊ ወንዶች ኮምፔር አታደርጉም ባይጤ ኮምፔር ታደርጋለች ኮምፔር አታደርጉም ወንዶች ኮምፔር አያደርግም ይሄ ማይት ስሊፕ ከብዙ ሴቶች ጋር ከዛ በኋላ መጨረሻ ላይ ሊያገባ ይችላል ግን ማለት ነው በፊት ካለችው ሴት ጋር የሚያፎካክር ወንድ እኔ በጥቂት ነው ያያሁት በጣም ሲሪየስ ነገር በጣም ሲሪየስ like emotional type of attachment ካለ ነው እንጂ exclusively አልጋ ላይ ባለ ነገር ሴቶችን የሚያመዛዝን ነገር አለ ሴቶች ያፎካክራሉ ሴቶች የሆነ አይነት type of ማስደሰት የሰጣት ወንድ ካለና የሆነ የሚመጣው ወንድ ትንሽ ሎ ከሆነ ኮምፔር ያደርጋል like አገባቡን ብቻ ስላልወደደችው ተናግረዋለች አይተው ሚስቱ ስለዚህ for 54% ትዳሮች በፍቺ ነው የሚያልቁት so 54% ለትዳር በሆነ ነገር ሲጠኑ ማለት ነው ሶስት ምክንያቶች ናቸው ያሉት ተብሏል so ፋይናንስ አለ first and foremost መጀመሪያ ገንዘብ ጉዳይ አለ የቤተሰብ ጣልቃ ገብነት አለ ከዛ አልጋ ላይ ያሉ ጉዳዮች አሉ ከዛ ውጪ ትዳር ሊበትን የሚችሉ ነገሮችን ልታቅ ትችላል I think እዛው ውስጥ አሉ I know like ማለት እንትን ነው ግን እንትን የሚያደርገው ፓርት ምን እንደሆነ ልንገር እኔ ከክላይንቶች የተረዳሁት ነገር ማለት ነው አልጋ ላይ ያለ ችግር ሌላ ቀለል ብለው የሚመስሉ ነገሮችን የማግነን ባህሪ ያለው ያስባለሁ በፊት የማያጣላ ነገር ያጣላል I swear it does that by the way ለምን እኔ እንጃ በቃ like ሁሉ ነገር እንትን ያደርጋል አንድ ካፕል ሚስትም ሆነች ባል ሴክሹዋሊ ፍራስትሬትድ ሲሆኑ ያ አይነት ስትሬስ ሪሊፈር ሳይኖር ሲቀር ሁሉ ነገር ታነጫነጫለች እሱ ነገር አስተውላ አሁን አንድ ክላይንት አለኝ by the way እና ቤት መኪና ሲያስገባ አገባቡን ብቻ ስላልወደደችው ተናግረዋለች አይተው ሚስቱ ስለዚህ it's like why ለምን I know አገባቡ ስትያምጣ no አይደለም ፓርክ አደር ምናምን አለችው ወንድ ቢሆን ኑሮ እኮ ያስገባው ነበር መኪናውን አለችው ነው ይሄ it doesn't make sense እኮ አይዝ ስትለኩ አሁን እኔ በጣም ማስጠንቀቅ የምፈልገው ነገር አንድ ወንድ
honestly speaking ማለት ነው ካሁኑ ልንገራችሁ እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታቆታላችሁ አንወሻሽ ሁላችሁም ባይዘይ ታቆታላችሁ በሴንቲሜትር እኔ አንድ ወንድ ቢሮዬ የገባ የለም ቁመቱን አላቅም ያለ ችግሩ አለካካችሁ ላይ ነው አሁን በመጀመሪያ አለካኩ ለምትለካላችሁ ላይ ተስማማን አለካኩ ላይ ነው አለካኩ ላይ ብልት ከቆመ በኋላ ነው የሚለካው ቆይ የምር ግን ምን ያህል ይጎዳል ግን ሴት ልጅ ወንድ ልጅ አትችልም ለላመና በጣም ይጎዳል ባይታይ ሳይኮሎጂካሊ እና እሱ ነው አሁን እንዴት ነው ሴክስ ግንኙነት ላይ ያለ ነገር መወራት አለበት ብዬ ማስብበት ምን እንደሆነ ልንገር በትክክል ሴን ከተዋሆነ በኋላ ረጋ ባለ ኢንቫይሮንመንት ካልም በሆነ ኢንቫይሮንመንት ይሄ ሁለታችሁም ኢሞሽናል ባልሆናችሁበት ኢንቫይሮንመንት መወራት አለበት ብዬ ማስበው ካልም በሆነና ያንን ተቃራኒውን ሰው መጉዳት በማይችልበት መንገድ ይወራል ግን አሁን ሳይወራ ይቆይና ከዛ the highest emotion ላይ ያሉበት ደረጃ ላይ አልጋ ላይ የሆነ አይነት ሲቹዌሽን መሃል ላይ ያለበት እንትን ላይ የማይሆን ክፉ ንግግር ይናገራል ለምን የታመቀ ነገር ነው ያወራችሁ አልነበረም ከዛ ኢሞሽናል ናት at that point ወይም መጨረስ ሲኖርባት አልጨረሰችም ሜቢ መሃል ላይ የሆነ ነገር ሆነባት እሱ በቃ እንትን አደረገች ከዛ የማይሆን ንግግር ትናገራለች the next morning እሷ ልትረሳው ትችላለች ያንን ነገር እሱ ግን አይረሳውም እሱ አይረሳውም አይደንቲቲ ላይ ነው አዎ like 20 አመቱ እየሆነ ማለት 20 አመቱ እየሆነ አልጋ ላይ የተናገረችው አንድ ሴት ተናገረችው 20 አመቱ ላይ ያለ 40 አመቱ ላይ ነው ቢሮ የገባው አግብቷል 2 ልጆች ወልዷል 3 ልጆች ነው 2 ልጆች ወልዷል እንደዛ ሆኖ the first thing okay እንደዚህ መቼ ነው የጀመረው ምናምን ብዬ ስጠይቀው the first thing he said 20 አመት በፊት የተናገረችውን ሴት ነው ብድግ ያደረገው why for 20 years the first thing that came into his mind ያ ኢንስታንስ ቀርቷል ጭንቅላቱ ያ ጭንቅላቱ የቀረው ነገር ደግሞ ፊዚካሊ አፌክት ያደርገዋል